የባህል አምባሳደር ከመባል በፊትም የባህል አምባሳደር ነበርኩኝ ብዬ አስባለሁኝ። ለምን በምትሄድበት ቦታ ሁሉ ኢትዮጵያ እኔ በስም የሚያቀኝ ሰው የለም። እዛ ሀሴት ብለው አይደለም የሚጠሩኝ ኢትዮጵያ ብለው ነው እና የሚጠሩኝ ለኔ በጣም ትልቅ ነገር ነው። አሁን ደግሞ በሹመቱ ትልቅ የተለያዩ ነገሮች አንድ ቦታ ብቻ ሳይሆን አዲስ አበባን ብቻ ሳይሆን ሙሉ ኢትዮጵያን ማሳየት የምችልበትን አቅም እግዚአብሔር እንዲሰጠኝ እንግዲህ ሞክራል። እኔ እንዳሸንፍ የረዳኝ የሚመስለኝ እኔ እዛ ጋራ የነበረኝ የኢትዮጵያ ሕዝብ ጸሎት ነበር፣ የቤተሰቦች ጸሎት ነው ብዬ ነው የማስበው። ለምን ብዙ ነገር ብዙ ተግዳሮት አሳልፌ ነበር ሄድኩት። አልዋሻችሁም። አሁን እዚህ ጋር ስቆም ቀላል ሊመስል ይችላል፣ ግን በቃ የቤተሰቤ ጸሎት ነው እዚህ ያደረሰኝ። ምንም የሚዋሽ የሚካድ ነገር አይደለም። ከዛም ባለፈ ደግሞ ኢትዮጵያ ብዙ የሚነገር ደግሞ ዓለምን በጣም ቢያቀው ፋሲኔት የሚያደርገን ብዙ ነገር አለና እኛ መናገር መቻላችን እኛ ባህላችንን እኛነታችንን ባሳየን ቁጥር ዓለምም ደግሞ ከዚህ በላይ እንደሚቀበለን ከኔ ደግሞ አሁን ደግሞ ራሴን በተለያዩ ኢትዮጵያ ውስጥ በኢትዮጵያ ሂስትሪ ራሴን አዳብሬ ደግሞ ኢትዮጵያ ያልተነገረላትን ያልተዘፈነላትን ብዙ ነገር ለማስተዋወቅ እሞክራለሁ።